ያሰብኩትም በር መክፈት ነው። የሚገርም ትልቅ ኢንዱስትሪ ተፈጥሯል። ለብዙ ሰው ሃውዚንግ ቀርቧል። አክሰስ የራሱ ችግር ቢገጥመውም እሱም ያው ተመልሷል። አሁን መሬቶቹን እያስመለስን ነው። በፊት ያሰብኩለትን ትልቁ ሪል ስቴት ካምፓኒ መልሶ ይሆናል የቤት ፋብሪካ እንዲሆን ነው የማስበው። 10 ዓመት በቃ መሀል አለቀ። ግን ኦኬ ይሁን አለፈ። አሁን ሴክተሩን እንግዲህ እኛ ገብተን ስንከፍተው እኛ ብቸኛ ነበር። ኦፍኮርስ ነው ከኛ ቀድመው እና አያት ሌላም የተከፈቱ አሉ። ግን እዚህ ሴግመንት ላይ ኮንዶሚኒየም ሰርቶ መሄዱ ላይ የኛ ቢዝነስ ሞዴል ደግሞ ኦኬ ይሄንን ሴክተር መክፈት አለብን። አፎርደብል ሃውዚንግ መስራት ኢን ቢዝነስ ኦኬ ፈንዳሜንታሊ 2 ቢዝነስ ሞዴል አለ። ወይ ሃይ ቮሊዩም በገፍ ጅምላ እየሸጥክ እያንዳንዷ ላይ ሎ ማርጅን አመቱ ወሩ መጨረሻ ላይ ውጤት አለው። ቮሊዩም ከሌለህ ደግሞ ሎ ቮሊዩም ሃይ ማርጅን መሆን አለበት። ማለት ኪዮስክ ማለት የመርካቶ ጅምላ አከፋፋይ ቢዝነስ ሞዴል የኪዮስክ ቢዝነስ ሞዴል። የኢትዮጵያ ቢዝነስ በሙሉ የኪዮስክ ቢዝነስ ሞዴል ነው።